አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝም አመሰግናለሁ። ሰባነክ በዶሮ ዛሬ ልሰራ ነውና ተከታተሉኝ እላችኋለሁ። እዚህ ጋር ሽንኩርት ተዘጋጅቻለሁ። ዶሮ አለ፣ ሰባነክ አለ፣ እዚህ ጋር ክዝበራ፣ ፍልፍል አህመር ብዙ ባህራቶች አሉና እንድስጤን አዘጋጀው። ዘይት ጨመርኩኝ፣ ሽንኩርቱን ጨመርኩኝ እላችኋለሁ እና አቅላላለሁ። እነዚህ ሰባነክ ብዙ ጊዜ ነው ያዘጋጅቼ ነው ማስቀምጠው በፍሪጅ ውስጥና እላችኋለሁ። መጀመሪያ ሽንኩርቱን በጣም ቡኒ እስከሚሆን ድረስ ትጠብሱታላችሁ። ከዛ ሽንኩርቱ ቡኒ ሆኖ ከተጠበሰ በኋላ ዶሮአችሁን ትጨምራላችሁ እላችኋለሁ። እና ከዛ እያቅላላሁት ነው፣ በደንብ እያቅላላሁት ነው ቡኒ እስከሚሆን ድረስ። ያው ድስቱም በስቶበታል፣ ድስታችንን ጠቁሯል። አያስታውቅም እንዳትሉና እዚህ ጋር ዶሮዬን ጨምራለሁ። ከላስ ቡኒ ሆነ ጨመርኩኝ ዶሮዬን። እንግዲህ በምታዩት መልኩ ጥብስ እናረገዋለን። ከዛ ትንሽ ገረብ ካረግነው ኋላ እዚህ ጋር ሩዝም ጥጃለሁ። ኑሮ በዘዴ አይላንዳችን ቀዳዳ ቀደን ነው እንግዲህ ዘይት ጨምረው እላችኋለሁ። እዚህም ዘይት ተወዷልና ያው ነጭ ሩዝ ነው ሰባነክ ሲሰራ ነጭ ሩዝ ነው የሚሰራለት እላችኋለሁ። ጨው ጨምርኩበት። ሩዝ ወይን ፍልፍል አስወድና ፍልፍል አህመሩን ፍልፍል አስወድ ሀባውን ነው የጨመርኩት። ፍልፍል ደግሞ እንደዚህ ነው የሚጨመረው ጋር ማለት ነው፣ ሳይከተፍም ሳይልና እዚህ ጋር ዶሮም እያቁላላሁት ከጎኑ ሩዜን እየቀቀልኩ ነው እና የማሰኩ ነው እላችኋለሁ። ከዛውን ደግሞ ቢዛሬን ጨምራለሁ። ቢዛሬ ክዝበራ ነው የምታዩት፣ የፍልፍል አህመር ነው እና ይሄ ደግሞ ባህራት ከሙን እና ፍልፍል አስወድ እና የተለያዩ ባህራቶች ሚክስ አድርገን ያስቀመጥነው ነው እንጨምራለን። ያው ከሙን ፍልፍል አስወድ ናቸውና ክዝበራም አለው፣ ሚክስ ነው። ከሁሉም ትንሽ እንጨምራለን እላችኋለሁ። ያው መጠኑን እናንተ ታውቁታላችሁ። ክዝበራ ጨመርኩበትና ከዛ ማስለዋለሁ፣ በደንብ አማስላለሁ። ያልገባችሁ ነገር ደግሞ ኮሜንት ላይ አስቀምጡልኝ እላችኋለሁ። ኮሜንታችሁ ስር መልሳለሁ። የፍልፍል አህመር ነው እንደምታዩት፣ ፍልፍል አህመር ማያቃጥለው ማለት ነው። ፍልፍል አህመር ነው። ያው መቼም ይታያችኋል ብዬ ተስፋ አደርጋለሁ። በደንብ እያያችሁ ውዶቼ፣ ፍቅሮቼ፣ ማሮቼ ዋ ይታያል ብዬ ተስፋ አደርጋለሁ። ነው ቅመም ከጨመራችሁ በኋላ እንደዚህ በደንብ ታማስሉታላችሁ። እዚህም እየበሰለች ነው። እዚህ ጋር ኩርኩም ጨምራለሁ፣ ሳይበዛ ትንሽ ኩርኩም፣ ብዙም አይደለም ማለት ነውና ያው በአንድ እጅ መቅረጥ ከብዳል። ምን ማድረግ ይቻላል እንግዲህ ያው እንድቻለው እንጂ ሰባነኮቼ እዚህ ጋር የሚታዩት ሰባነክ ነው። ፌስታል ውስጥ ምንድነው እንዳትሉ፣ ያው አዘጋጅቼ ፍሪጅ ነው የምከተው። እኔ ብዙ ጊዜ ብዙ ያመጡትና አንድ ላይ አጥቤ ምናምን ከዛ ከትፌ ነው ፍሪጅ የምከተው። እኔ በለትለት አይደለም ያመጡት። ለመስራት ስንፈልግ አንስተን መስራት ነው። ተዘጋጅቶ ነው የተቀመጠው፣ በረዶ ይገባል። እንደዛ ነው እላችኋለሁ። እዚህ ጋር ያኔ የተፈጨ ዝንጅብል አለ፣ ዝንጅብል ጨምራለሁ ትንሽዬ፣ ብዙም አይደለም ትንሽ። እዚህ ጋር ደግሞ ማጁን፣ ፈሳሹ ማጁን ነው ትንሽ ጨምራለሁ። ያው ኖርማል ነው። ያኛውን ካላችሁ ጨምሮ፣ ከሌለም ችግር የለም። ካላችሁም አድርጉ። እኛ ጋር ፈሳሹ ስላለ ነው። እንደዚህ ሽት ታረጉና ይሄን መሰለኝ እንዴት አባቱ እንደሚያምር ደግሞ ሲመጣ በጣም ያምራል። እንደዚህ በደንብ ዶሮውን እንጠብሰዋለን። ዶሮ ራሱ በቃ ምሽሽ ብሎ እስከሚመስል ማለት ነው። እዚህ ጋር ደግሞ የሆነ ስም ነበረው ቅመም ነው
መህሉም ነው ምንድነው ይሉታል አረብኛ፣ በእኛ አላውቀውም። ያኔ ቀይ ነው። ያው ከሌላቸው ችግር የለም። እኛ ራሱ ብዙ ጊዜ አይኖርም፣ አንዳንዴ ነው እንጂ። እነዚህ ጋር ግማሾቹ ሰባነክ የገባበት ስለማይበሉ መጀመሪያ ዶሮውን ቀነስኩኝ፣ ሰባነኩን ከመጨመሬ በፊት። ያው ሁሉም ቤት ሁሉም አንድ አይነት አይበላም። ሰባነክ መወድም አለና እዚህ ጋር ከዛ ከቀነስኩ በኋላ ሰባነክን ጨምራለሁ። ሁሉም ጋር ጨምሬ ከጨረስኩ ካቅላላ በኋላ ሰባነክን ጨመርኩ እላችኋለሁ። ይሄን ይመስላል በዚህ መልኩ። ያው በረዶ ነው እስከሚፍታታ ጊዜ ይፈጃል ነው። እሽት እንደዚህ በቃ ጎመን በይሉት፣ በቃ ጎመን ነው የሚመስለው ማለት ነው። የኛ ሀገር ከስጋ የሚቀቀለው ጎመን ጥብስ ሲደረግ መጨረሻ ላይ ማለት ነውና ይሄንን ይመስላል እላችኋለሁ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ ውዶቼ፣ ክበሩልኝ። ላይክ ሰብስክራይብ አትርሱ። እስከ አበረታቱኝ፣ እርስ በራሳችን ሰፖርት እንደራረግ እላችኋለሁ። እንግዲህ ገና ጀማሪ ነው ያበረታቱኝ። ያው አንድ ብሎ ነው አይደል ሁለት የሚባለው። ማንኛውም ሰው ያው ከመሬት ተነስቶ ነው ትልቅ ደረጃ የሚደርሰውና ኢንሻአላህ ሁሉም በሂደት ነው። እርስ በራሳችን እንደጋገፍ እላችኋለሁ። እንደዚህ በቃ ታቅዳሉላችሁ በረዶ እስከሚለቅልኝ ድረስ ነው እላችኋለሁና ይሄን ይመስላል። ያልገባችሁ ነገር ይኸው እንትን ውሃ እንትን አለ በረዶ ውስጥ ስላወጣሁት ውሃ አለው ያችሁ እና አሁን ጥብስ ሲል በቃ ጎመን ነው የሚመስለው ማለት ነው። ከስጋ ጋር እንትን ያለ እዚህ ጋር ሮዜን በሰለች አላችኋለሁ። ይሄን ይመስላል እና ያው ፍልፍል ምናምን ካላችሁ ጨምሩበት። ያው እኔ የለኝም ለዛ። ይሄን ይመስላል። ሰላም አለይኩም።